እንግዲህ እንደምታዩት ተመልካቾቻችን እየፈለኳት ነው። እንግዲህ ያልሄድኩበት ቦታ የለም። በሜትሮ በባቡር ብዙ ቦታ ሄጃለሁ፣ ላገኛት አልቻልኩም። እንግዲህ ግራ ገብቶኛል፣ ሲጨንቀኝ ነው ወደ እናንተ የወጣሁት። ምን እንደምል አላውቅም። እኔ ምንም ምክንያቱ ባልታወቀ ሁኔታ ነው የጠፋችው። ምክንያቱን እንኳን ባቅ ምንም ማለት አልነበረም፣ ግን ምክንያቱን አላውቅም። የለችም። እንግዲህ ሀቄን እየተወጣ ነው፣ የፈለኳት ነው። ለዚህ ነው የጠፋ ነው ሰሞኑ። ለዚህ ነው ሳምንት ምናምን ነገር የጠፋ ነው፣ ያልተገኘ ነው። እንግዲህ ተመልካቾች እንደምታዩት እየዞርኩ ነው በየቦታው። ዱአ አድርጉልኝ፣ እስኪ ዱአ አድርጉልኝ፣ ዱአ አድርጉልኝ ተመልካቾች። ይኸው እንደምታዩት በእግሬ ኳትናለሁ በየቦታው፣ በታክሲ በባቡር እያልኩኝ በየቦታው እየኳተንኩ ነው። እንግዲህ ዱአ አድርጉልኝ። በጣም የሚያሳዝን ነገር ነው፣ ባልጠበቅኩት ሁኔታ። ለዚህም ነው በሰሞኑ ከዩቲዩብ የጠፋ ነው ማለት ነው። እንደዚህ እየሄድኩ እየፈለግኳት ነው፣ ምክንያቱም በማላውቀው ሁኔታ። ብቻ አጃይብ ነው፣ አጃይብ ነው በጣም አጃይብ ነው። ምንም ምክንያቱም በማላውቀው ሁኔታ ጠፍታብኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ስራጅ እንደነሲ ተመልካቾቻችን ዛሬ ተመልሼ መጥቻለሁ። ትንሽ ጮክ ብዬ እያወራሁ ነው፣ አይሰማም ጫጫታ ስላለ። ዛሬ ተመልሼ መጥቻለሁ ከ10 ቀን በኋላ። ጥሩ ዜና አይደለም ይዤላችሁ የመጣሁት። ከ10 ቀን በኋላ ተመልሼ መጥቻለሁ። ዜናው ምንድነው? ጥሩ ነገር አይደለም። ነሲ የለችም። ነሲ ጠፍታብኛለች። ነሲ ከጠፋች 10 ቀን አልፏታል። ለዛም ነው ዩቲዩብ ላይ የጠፋ ነው፣ ዩቲዩብ ላይ ያልመጣ ነው። ለዛም ነው 10 ቀን አልፏታል። እኔም እንግዲህ እያፈላለኳት ነው፣ እየፈለኳት ነው። ጠዋት ወጥቼ ማታ ነው የምገባው። ያልፈለኳት ቦታ የለም፣ ያልፈለኳት ቦታ የለም። በሜትሮ በታክሲ የቀረኝ ቦታ የለም ማለት ይቻላል። ላገኛት አልቻልኩም። ምክንያቱ ምን እንደሆነ አላውቅም። ሰው ይሄ ህይወት ያለችበት ህይወት እንኳን ካልተመቻት መለያየት እኮ ብትፈልግ በመነጋገር እኮ መለያየት ይቻላል አይደል እንዴ? በመነጋገር መለያየት ይቻላል እንዴ? ድንገት እንዲህ ያለምንም ምክንያት በማላውቀው ምክንያት ድንገት እንዲህ መሄዷ በጣም አስደንግጦኛል። ምክንያቱም ሰው ተነጋግሮ መፍታት ይችላል ሁሉንም ነገር ማለት ነው። ስደውልላት ስልክ አታነሳም። ተነጋግሮ እኮ አልፈልግ ህይወት አልተመቸኝም ካለች መለየት እንችላለን። እና ድንገት በማላውቀው ሁኔታ እንደዚህ መሄዷ፣ ስልክ አታነሳም። ምን ብዬ በምን እንደምገልጸው ምን ብዬ እንደምፈታው ራሱ ግራ ገብቶኛል። ስልክ አታነሳም። አሁንም ይኸው እንደምታዩት ውጪ ቁጭ ብዬ ነው የማወራችሁ። ስፈልጋት ነው ያልኩት። ዛሬም ምንም ፍንጭ ያገኘሁት ነገር የለም እና ምን ብዬ እንደምፈታው ግራ ገብቶኛል። ወደ እናንተ ሲጨንቀኝ ነው የመጣሁት። ዱአ አድርጉልኝ እስቲ ነገራቶች እንዲስተካከሉ፣ እሷንም እንዳገኛት ዱአ አድርጉልኝ። በጣም ይጨንቃል ድንገት እንደዚህ አይነት ነገር ሲከሰት። እንግዲህ ያው ቁጭ ብዬ አሁንም ውጪ ላይ ነው ቁጭ ብዬ እያወራችሁ ያለሁት ተመልካቾች። ግራ ገብቶኛል፣ ጨንቆኛል፣ በጣም ጨንቆኛል እና ፈለኳት የለችም። ብዙ ቦታ ሄጃለሁ፣ የለችም። ስልክ አታነሳም። ያልሄድኩበት ቦታ የለም ማለት ይቻላል።
እና እስቲ እናንተም ዱአ አድርጉልኝ ተመልካቾች፣ ጨንቆኛል። ከዚህ በላይ ምንም ምላችሁ ነገር የለም። ሲጨንቀኝ ነው ወደ እናንተ የመጣሁት። ሰው እንዴት መመካከር እያለ ተመካክሮ መፍታት እያለ እንዴት ሰው ዝም ብሎ እንትን ይላል? እንዴት ዝም ብሎ ሰው ይወጣል? እንዴት ዝም ብሎ ወጥቶ ይሄዳል ሰው? ይሄ ነውር አይደለም? ነውር አይደለም? ውድ የተከበራችሁ የተወደዳችሁ ስራጅ ኤንድ ነሲ ተመልካቾቻችን እንዴት ናችሁ? ፕራንክ እስካሁን አስደንግጫቸዋለሁ። ይበቃቸዋል፣ ላይ ይበቃቸዋል። እና ፕራንክ አድርጌያቸዋለሁ። ነሲ በሰላም አለች፣ ካጠገቤ ከጎኔ ያለችው አለች። የትም አትሄድም፣ የትም እኔን ጥላኝ አትሄድም፣ የትም ይሄ ፍቅር አይፈርስም። እና ዛሬ ለምን ሀሳብ መጣልኝና ለምን ሀሳብ መጥቶልኝ ለምን እስከዛሬ እናንተም ፕራንክ አላረኳችሁም? ተመልካቾችን ፕራንክ ስላላረኩኝ ለምን ፕራንክ አላረጋቸውም ብዬ ሀሳብ መጣልኝና እንደዚህ አይነት ሀሳብ አሰብኩኝ ማለት ነው። እና የትም አልሄደችም፣ ነሲ አጠገቤ ነው ያለችው። እና አገኘዋቸዋል። እስቲ ከስር ኮሜንት ላይ ያስቀምጡ። ደነገጣችኋል? ደንግጣችኋል? አትዋሹ። እና ከስር ኮሜንት ላይ ያስቀምጡ የተሰማችሁን ስሜት ከስር ኮሜንት ላይ ያስቀምጡ። አዎ ያስደነግጣል፣ ይደነግጣሉ ብዬ ስላሰብኩ፣ ምክንያቱም እስከዛሬ እናንተን ፕራንክ አላረኳችሁ፣ ለምን ፕራንክ አላረጋቸውም ብዬ እስካሁን ድረስ አስደነገጥኳችሁ ማለት ነው። እና ፕራንክ አረጋቸዋለሁ። ከስር ኮሜንት ላይ ያስቀምጡ። ኢንሻአላህ አንጠፋም። እስከዛሬ ጠፍተን ነበረ። ካሁን በኋላ ተመልሰን እንመጣለን በተለያዩ ፕሮግራሞች። አንድ 10 ቀን ጠፍተን ነበር በሆነ ጉዳይ። አሁን ተመልሰን እንመጣለን ኢንሻአላህ። እንመጣለን፣ ሁሌ ነው ተመልሰን የምንመጣው። አንጠፋባችሁም ካሁን በኋላ። እና ስለጠፋንም ከባድ ይቅርታ። እንግዲህ የዛሬ ፕሮግራም በዚህ ይጠናቀቃል። በሚቀጥለው ፕሮግራም እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።